በእውነት እንደ ሰው በዘር የሚለየን ምንድን ነው? ዘረኝነት የሚጨበጥ የሚዳሰስ ነውን? በሰው አካል ላይ ነው በሰማይ ላይ ነው ያለው? በሰው አካል ላይ ካለ ደግሞ ኦሮሞነት፣ ትግሬነት፣ አማራነት የቱ ጋር ነው ያለው? በደማችን፣ በአጥንታችን፣ በስጋችን የቱ ጋር ነው የሚገኘው? የቱ ጋር ነው ዘረኝነት ያለው? የኔ ዘረኝነት የቱ ጋር ነው ያለው? ለኔ ዘረኝነት ሐሳብ የምናባዊ ፈጠራ እንጂ ተጨባጭ ነገር አይደለም። ዘር የሚባል ነገር የለም። የሰው ልጅ በዘር አንድ ብቻ ነው። ከልጅነታችን ጀምረን ይሄ ነው ዘርሽ፣ ይሄ ነው ዘርህ እየተባለን በጭንቅላታችን እንዲቀረጽ ተደረገ። በምንናገረው ቋንቋ፣ በምንበላው ምግብ፣ በምንዘፍነው ዘፈን፣ በትርክት በቀረጽነው የተፈጠረ ምናባዊ ማንነት ምስል ተከፋፍለን የተፈጠረ ምናባዊ ማንነት ስለን ፈጥረን በዛ ተከፋፍለን በድንቁርና ታስረን ስንባላ ስንጋደል እንደ ሰው ልጅ የሰው ልጅ ሞት ሳይመስለን መርጠን እያለቀስን ዘመናትን አስቆጠርን። ይህ መልእክት ኦሮሞ፣ አማራ፣ ትግሬ፣ ወላይታ እያሉ በዘር ለሚያምኑ መርዶ ነው። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ሱማሌ፣ እከሌ የሚባል ዘር የለም። የሰው ልጅ ዘሩ አንድ ብቻ ነው። ይሄም የሰው ልጅ ነው። ያለው አንድ ዘር ብቻ ነው፣ የሰው ልጅ ዘር ብቻ። ስለዚህ ስትገድል አማራ ወይ ኦሮሞ ወይ ትግሬ አይደለም የምትገለው። ስትገድል ራስን ነው የምትገለው። ስትገፋው፣ ስታፈናቅለው፣ በረሃብ ስትቀጣው አማራ፣ ትግሬ፣ ጉራጌ ምናምን የሚባል ዘር የለም። የሰው ልጅ ነው ያለው። የሰው ልጅን ነው የምትገለው። ራስን ነው የምትገለው። ዛሬማ ዘል ካልጠራን መነጋገር የማንችል ሆነናል። አማራ ነህ ከሚሉት ጋራ ከተሰበሰቡት ጋር ሄጄ ለሰው ልጆች መብት ነው የምቆመው፣ አማርኛ ተናጋሪው ስለሞተ ልቃወም ነው ብዬ ብናገር መጀመሪያ አንተ ማነህ ብለው እኔ በማላምንበት ዘር ሊያስቆጥሩ ይሞከሩ። አማራ ነኝ ብለህ ካላመንክ ስለ ሰው ልጅ መሟገት አትችልም።
አማርኛ ቋንቋ ስለሚናገረው የሰው ልጅ መናገር አትችልም አሉኝ። እዚህ አማርኛ በመናገሩ የሚሰቃየው የሰው ልጅ ህመሜ ስቃዬ የሰብአዊ መብት ጥሰቴ መሆኑን ብነግራቸውም ሊያምኑኝ አልፈለጉም። አማራ ነው ወይ ይሉኛል። አማራ አይደለሁም፣ ትግሬ አይደለሁም። የሌለ ነገር እንዴት ልመን? እንደዚህ አይነት ዘር የለም። የሰው ልጅ የሚባል ብቻ ዘር ነው ያለው። የኦሮሞ ዘረኞች የሚሉት ጋር ሄጄ የሚሞተው ኦሮሞ የሚባል ዘር አይደለም። የሚሞተው በኦሮምኛ ቋንቋ የሚናገር የሰው ልጅ ነው፣ ደሜ ነው ብዬ ብናገር ኦሮሞ ነው ወይ ብለው ጠየቁ። ኦሮሞ የሚባል ነገር የለም። የኦሮምኛ ቋንቋ የሚናገር ኦሮምኛ የሚዘፍን ኦሮሞ ነኝ ካላልክ ስለ ሰው ልጅ ሞት፣ መገደል፣ መፈናቀል አትናገርም አሉ። ትግሬ ዘር ነው ብለው ከሚያምኑት ጋር ሄጄ ትግራይ ክልል ውስጥ ካለው ትግርኛ ከሚናገረው ስለ ሰው ልጅ ልሟገር ብሞክር አትችልም አሉ። ትግሬ ነው ወይ መጀመሪያ ብለው ጠየቁ። ትግሬ የሚባል ዘር የለም፣ በትግርኛ የሚናገር የሰው ልጅ ዘር ነው ብላቸው ሊያምኑኝ አልፈለጉ። በሌለ ነገር እመንና ስለ ሰው ልጅ መብት፣ ስለ ሰው ልጅ ነፃነት መናገር ትችላለህ አሉ። እኔ የምቆመው ሁሉንም ቋንቋ ስለሚናገረው ሰው ነው። ነፃ የሚወጣ ኦሮሞ፣ ነፃ የሚወጣ አማራ፣ ነፃ የሚወጣ ትግራይ፣ ነፃ የሚወጣ ጉራጌ ብሎ ዘር የለም። ነፃ የሚወጣ ዘር የለም። ነፃ የሚወጣ የሰው ልጅ ነው ያለው። ኢትዮጵያ ውስጥ ነፃነት የሚመጣው ሁሉንም ቋንቋ የሚናገሩ የሰው ልጆች ነፃ ሲሆኑ ብቻ ነው። ኢትዮጵያ ውስጥ ነፃነት የሚመጣው ሁሉንም ቋንቋ የሚናገሩ ሰዎች የስልጣን ባለቤት እኩል ሲሆኑ ብቻ ነው። ኢትዮጵያ ውስጥ ሰላም የሚመጣው የሰዎች የንጉሶች መቀየር ሳይሆን የሥርዓት መቀየር ሲሆንና ይህ ሥርዓት ደግሞ በሕግ የበላይነት የሚያምን ሁሉንም ሰዎች በሰውነታቸው ብቻ ሰብአዊ መብታቸውን የሚጠብቅ ሲሆን ብቻ ነው ኢትዮጵያ ሰላም የምትሆነው። ስላዳመጣችሁኝ አመሰግናለሁ።